Your outcomes in life are often a lagging measure of your habits. Rather than making the goal the default, let's make the system the default. His popular blog gets 2 million. Atomic Habits. Atomic Habits. Atomic Habits. Atomic Habits. ሁላችንም የተሻለ ህይወት መኖር እንፈልጋለን። የተሻለ ስራ፣ የተሻለ ጤና፣ የተሻለ ግንኙነት። ግን እነዚህ ሁሉ ግቦች ብዙ ጊዜ ህልም ሆነው ይቀራሉ። ምክንያቱም ትላልቅ ለውጦችን በአንድ ጊዜ ለማምጣት ስለምንሞክር ሊሆን ይችላል። ዛሬ ይህንን አስተሳሰብ እንቀይረዋለን። ዛሬ በጄምስ ክሌር አቶሚክ ሃቢት መጽሐፍ መሰረት ትናንሽ ልምዶችን እንዴት ህይወታችን ላይ ስር ነቀል ለውጥ እንደሚያመጡ እናያለን። እንቀጥል። ብዙዎቻችን ግብ ላይ ነው ትኩረት የምናደርገው። ጄምስ ክሌር ግን ሲስተሞች ላይ ትኩረት አድርጉ ይለናል። ግብ ማለት ለምሳሌ ክብደት መቀነስ፣ መጻፍ፣ ገንዘብ ማጠራቀም ሊሆን ይችላል። ሲስተም ደግሞ ወደዚያ ውጤት የሚያመሩን ሂደቶች ወይም ደግሞ ስርዓቶች ናቸው። ለምሳሌ በየቀኑ የአካል ብቃት እንቅስቃሴ ማድረግ፣ በየቀኑ ጥቂት መጻፍ፣ በየሳምንቱ የተወሰነ ገንዘብ ማጠራቀም ሊሆን ይችላል። አብዛኞቻችን ግቦቻችን በመያዝ እንጀምራለን። ግን ግቦች ብቻቸውን ስኬት አያረጋግጡም። አሸናፊዎችና ተሸናፊዎች አንድ አይነት ግብ ነው ያላቸው። ለምሳሌ ኦሎምፒክ የሚወዳደሩ ሁሉም አትሌቶች ግባቸው ወርቅ ማግኘት ነው። ልዩነቱ ግን ውጤቱ የሚያመጣው ሲስተም ላይ ነው። ታዲያ አሸናፊው ከሌላው የሚለየው ምንድነው? የሚለየው በሲስተሞቹ ነው። አሸናፊዎች በየቀኑ በልምምድ ሜዳ ላይ የሚያደርጉት ጥረት፣ የአሰልጣኙ እቅድ፣ የተወዳዳሪው ትጋት፣ እነዚህ ሁሉ ስርዓቶች ናቸው። ሲስተም ላይ ስታተኩሩ ግቡ የዚያ ሲስተም ተፈጥሯዊ ውጤት ይሆናል ይለናል ጄምስ ክሌር። አንድ ልምድ የሚገነባው በአራት ደረጃዎች ውስጥ በማለፍ ነው። እነዚህ ደረጃዎች ሃቢት ሉፕ በመባል ይጠራሉ። የመጀመሪያው ደረጃ ፍንጭ ወይም ኮን እንለዋለን። ይህ ማለት አንድን ተግባር ለመተግበር የሚያነሳሳ ምልክት ወይም ቀስቃሽ ነገር ማለት ነው። ለምሳሌ የቡና ሽታ ሊሆን ይችላል፣ የመጽሐፍ ሼልፍ ማየት ሊሆን ይችላል፣ የሲጋራ ሽታ ሊሆን ይችላል። ሁለተኛው ጥልቅ የሆነ ፍላጎት ወይም ክሬቪንግ የምንለው ነው። ይህ ደግሞ የዚያ ፍንጭ ወይም ምልክት ውጤት የሆነ ምኞት ወይም ጥልቅ ስሜት ነው። ለምሳሌ ቡና ለመጠጣት መፈለግ፣ መጽሐፍ ለማንበብ መፈለግ፣ ለማጨስ መፈለግ ሊሆኑ ይችላሉ። በሶስተኛ ደረጃ ምላሽ መስጠት ነው ወይም ሪስፖንስ የምንለው። ይህ ደግሞ ፍላጎትን ለማርካት የምታደርገው ትክክለኛ ተግባር ነው። ለምሳሌ ቡና ማፍላት እና መጠጣት፣ መጽሐፍ ማንበብ፣ ማጨስ፣ እነዚህ ምላሾች ናቸው። በመጨረሻው በአራተኛ ደረጃ ሽልማት እናገኛለን ወይም ሪዋርድ። እስካሁን የመጣንበት ሽልማት ለማግኘት ወይም ደግሞ ሪዋርድ ለማግኘት ነው። ለፍላጎት ምላሽ በመስጠት ምክንያት ያንን ተግባር በቀጣይነት አውቶማቲካሊ እንድታደርገው የምታገኘው የደስታ ስሜት ነው። ለምሳሌ ቡና በመጠጣትህ የነቃ ስሜት ታገኛለህ። በማንበብህ በራስ መተማመንን ይጨምርልሃል። በማጨስህ ደግሞ ለጊዜውም ቢሆን ትረጋጋለህ ማለት ነው። ይህንን ፍላጎት ለማርካት ይህንን ስሜት ለማግኘት ነው እንግዲህ እነዛ 3 ደረጃዎችን አልፈን የመጣ ነው። ስለዚህ ሪዋርዱ ወይም ሽልማቱ አንድን ልምድ ላይ ደጋግመን እንድናደርገው ያደርገናል ማለት ነው። ይህንን ተረተን ልምዶቻችን እንዴት መቆጣጠር እንደምንችል እንመልከት። ጄምስ ክሌር ለእያንዳንዱ ደረጃ የሚሆን አዲስ ልምድ የምናዳብርባቸው ወይም የነበሩን መጥፎ ልማዶችን የምናስወግድባቸው 4 ህጎችን አስቀምጧል። የመጀመሪያው ህግ የአዲሱን ልምድ ፍንጭ ግልጽ ማድረግ ነው። ሜክ ኢት ኦብቪየስ ይለዋል ጄምስ ክሌር። ጥሩ ልምድ ለመጀመር መጀመሪያ ፍንጩን ግልጽ ማድረግ አለብን። ለዚህ ደግሞ አዲሱን ልማድ ከነበረው ልማድ ጋር በማያያዝ ግልጽ ማድረግ እንችላለን። ለምሳሌ ከምሳ በኋላ ለ10 ደቂቃ መጽሐፍ አነባለሁ ካልን ምሳ ከመጽሐፍ ማንበብ ጋር አያያዝ ነው ማለት ነው። ግልጽ ነው ማለት ነው። በነጋታው ምሳ እንደበላን ለ10 ደቂቃ መጽሐፍ እናነባለን። ጠዋት እንደተነሳው ከጸሎት በኋላ በቀጥታ ጂም እገባለሁ። ይህንንም ጠዋት መነሳትን፣ ጸሎትን ከጂም መግባት ጋር አያያዝ ነው። ሁሌ ይህንን ሩቲን የምንከተል ከሆነ አዲሱን ልማድ ምን ይሆናል ማለት ነው? ቀላል ይሆናል ወይም ግልጽ ይሆናል ማለት ነው። ጄምስ ክሌር ይህንን ምን ይለዋል? ሃቢት ስታኪንግ ይለዋል። አዲሱን ልማድ ከነበረህ ልማድ ጋር ማያያዝ። ሌላኛው አዲሱን ልማድ ግልጽ ለማድረግ ዙሪያን ማስተካከል ነው። ዲዛይን ዩር ኢንቫይሮንመንት።
ለአዲሱ ልማድ የሚጠቅሙ ነገሮችን በአቅራቢያህ ማድረግ ወይም ለእይታ ግልጽ ማድረግ። ለምሳሌ ውሃ የመጠጣት ልማድ ለማዳበር 1 ሊትር ሃይላንድ አጠገብህ ማስቀመጥ። መጽሐፍ የማንበብ ልማድ ለማዳበር ደግሞ ሁሌ አልጋህ ላይ መጽሐፍ ማስቀመጥ ሊሆን ይችላል። ይህንን ለዛ አዲሱን ልማድ ኢንቫይሮንመንትን እያመቻቸህ ነው ማለት ነው። ሌላኛው መጥፎ ልማዶችን ለማቆም ደግሞ ሪቨርስ ማድረግ ነው። የዚያን መጥፎ ልማድ ፍንጩን እንደማይታይህ ማድረግ ነው። ለምሳሌ የምታጨስ ከሆነ ሁሌ ሲጋራ በምትገዛበት ቦታ አለመሄድ ነው። የሚያጨሱ ጓደኞችም ካሉ እነሱን መራቅ ነው። ኢንቫይሮንመንትን ዲዛይን ታደርገዋለህ ማለት ነው ከነሱም በመራቅ። ሁለተኛው ህግ አዲሱን ልማድ ማራኪ አድርገው። አንድን ነገር ለማድረግ በጉጉት የምንጠባበቅ ከሆነ የማድረግ እድላችን ይጨምራል። ጉጉትን ለመጨመር ደግሞ አዲሱን ልማድ ከምትወደው ነገር ማጣመር ነው። ለምሳሌ አዲሱን ልማድህ ስፖርት መስራት ከሆነ ስፖርት እየሰራ ሁሌ የምትወደውን ሙዚቃ ማዳመጥ ወይም የምትወደውን ፖድካስት ማዳመጥ ወይም ማየት። መጥፎ ልማድ ለማቆም ደግሞ ልምዱን ደባሪ አድርገው። ለምሳሌ ሲጋራ ማጨስ ምን ያህል እንደሚጎዳ የሚያሳዩ ምስሎችን ሁሌ መከታተል። ቪዲዮዎችን ሊሆኑ ይችላሉ፣ ምስሎችን ሊሆኑ ይችላሉ። በዚህ መሰረት ልምዱን ደባሪ ታደርገዋለህ ማለት ነው። ሶስተኛው ህግ አዲሱ ልምድህን ለመተግበር ቀላል አድርገው። ሜክ ኢት ኢዚ። በአንዴ ትልልቅ ተግባሮችን ከማድረግ ይልቅ አዲሱን ልምድ ለመተግበር ቀላል አድርገው። ጸሐፊው አዲሱን ልምድ ለመተግበር የ2 ደቂቃ ህግ ተጠቀም ይለናል። መጽሐፍ ማንበብ ሳይሆን 5 ገጽ ማንበብ ብለህ ጀምር። ሌላኛው እንቅፋቶችን ቀንሱ። reduce the frictions። አዲሱን ልምድ ለመስራት የሚያስቸግሩን ነገሮችን አስወግዳቸው። ለምሳሌ ጠዋት ለመሮጥ ልምድ ማዳበር ከፈለክ የስፖርት ልብስህን ከምሽቱ አዘጋጅተው ተኛ። መጽሐፍ የማንበብ ልምድህን ለማዳበር መጽሐፉን በቀላሉ የምታገኝበት ቦታ ላይ አስቀምጣቸው። መጥፎ ልማዶችን ለማቆም ደግሞ ለመተግበር ከባድ አድርጋቸው። ለምሳሌ ጠዋት አላርም የማጥፋት ልምድ ካለ ስልክህን አርቀህ አስቀምጠው። አራተኛው ህግ ሽልማቱን የሚያረካ አድርገው። ሜክ ኢት ሳቲስፋይንግ። አዲሱን ልማድ ደግመህ እንድትሰራው አስደሳች ማድረግ ይኖርብሃል። ለምሳሌ ስፖርት ሰርተህ ስትጨርስ ለ20 ደቂቃ አንተን የሚያዝናና ነገር ማየት ሊሆን ይችላል። አዲሱን ልማድ ሰርተህ ስትጨርስ የምትወደውን ነገር ለራስህ ሸልም። መጥፎ ልማድ ለማቆም ደግሞ ሽልማቱን የማያስደስት አድርገው። ለምሳሌ መጥፎ ልምድህን በተገበርከው ቁጥር ከጓደኛ ጋር የገንዘብ መቀጮ በማዘጋጀት ራስህን በገንዘብ መቅጣትና የመሳሰሉት ሊሆን ይችላል። ጸሐፊው በየቀኑ 1% ብቻ የተሻለ ለመሆን ብትጥር በአንድ ዓመት መጨረሻ ላይ ከዛሬው 37 እጥፍ የተሻልክ ትሆናለህ ይለናል። የትኛው ልምድ ህይወትን እንዲለውጥ ትፈልጋለህ? ዛሬውኑ ጀምር። ይህንን ቪዲዮ ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉት። አስተያየታችሁን ደግሞ ከታች ጻፉልኝ። ለተጨማሪ እንደዚህ አይነት ጠቃሚ ይዘቶችን ደግሞ ለማግኘት ሳብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ